ነውና ዲያቆን ምህረት ማለት በቤተ ክርስቲያናችን አገልጋይ የሆነ አባቱም ቄስ ናቸውና እግዚአብሔር ከልጅነቱ ጀምሮ የጠራው የወደደው ያከበረውና ለዚህ ትልቅ ማዕረግ ያደረሰው በጣም የተከበረ የተወደደ ልጅ ነውና ሃርቨርድም ይሁን ኤምአይቲም ይሁን ያው ልጁ ያው ጥሩ ትምህርት ቤት እንደገባ ሰምተናል። በጣም ምሁር የሆነ በጣም ዕውቀት ያለው የተባረከ ልጅ ነውና እንደዚህ የመሰለ ጥሩ ሰዎችን እግዚአብሔር አልፎ አልፎ ይሰጠናልና ሚለውን ነገር እስኪ የብሬክዳውን እያደረግን እስኪ እንወያይበትና ክሊፍና ስቱዋርት በነገራችን ላይ ለማያውቋቸው ሰዎች ያው ጊቭ ሚ አን አንሰር በሚለው ዩቲዩብ ቻናል ላይ በጣም ይታወቃሉ። ኦልሞስት ወደ 1 ሚሊዮን ሰብስክራይበር ግን ከዛ በላይ ደግሞ ወደ ኦልሞስት 20 ዓመት እንደዚህ ዩኒቨርሲቲ ላይ ትምህርት ካምፕሶቹ ላይ እየሄዱ ብዙ አድማጮችን ይሰበስባሉ፣ ያዳምጣሉ። እነዚህ አድማጮች ደግሞ ከተለያየ ቤተ እምነት ነው የሚመጡት። አግኖስቲክም ኤቲስትም ሊሆኑ ይችላሉ እና የሚያቀርቡት ጥያቄና መልስ የመሰለ ውይይት ነው። እኔ እስከማየው ድረስ በጣም ብዙ የፕሮቴስታንት አይነት እንትናቸውን በጣም ፑሽ አያደርጉም እንደ ሌሎች ማለት ነው። አይ ቲንክ አንዱም ብዙ አድማጮች ሊያገኙም የቻሉ አንዱ ያ ነው። ሌላው ደግሞ ያው እንደምናውቀው ፕሮቴስታንት ደግሞ ብዙም ስለ መኮነን፣ ስለ ኃጢአት፣ ስለ ፍርድ ያው እንደዚህ ሰውን ከቤተ ክርስቲያን የሚያርቅ ወይም ከክርስቲያኒቲ የሚያርቅ እነዚህ ነጥቦችን እንትን አይሉም እስካየሁት ድረስ ማለት ነው፣ አይጠቅሷቸውም። እና ያው ይሄ ደግሞ ብዙ ህዝብ ደግሞ እንዲሰበሰብ ያደርጋል ማለት ነው። አሁን ለምሳሌ ጆኤል ኦስቲን አነቃቂ ሰባኪ እንደማለት ነው። አሁን እሱ አነቃቂ ሞቲቬሽናል ስፒከር፣ አሁን እሱ ብዙ ወደ 10,000 ምናምን በአንድ እሁድ ጠዋት ታያላችሁ ማለት ነው። ይሄ ምንድነው? ያው እንደምናየው ያው ይሄ ኮንደምኔሽን ሲን ምናምን ኃጢአት እነዚህ ነገሮችን ካፉ ሲጠቅሳቸው አናይም ማለት ሰውን ስለሚያስፈራ ሰውን ከቤተ ክርስቲያን ያራርቃል ብሎ ስለሚያስብ ማለት ነው። ሌላው ደግሞ ያው ይሄ ነው ሃይማኖት እችናት ትክክለኛው መንገድ ብሎ በስርዓት ደግሞ አያስተምርም። ለዛም እስላሞችም ሁሉ ይመጣሉ። ይሄ ኖን ዲኖሚኔሽን የሚለው ነገር በጣም የዘመናችን በጣም የከፋ እንትኑ አንዱ ይሄ ነው እና ኦልሞስት አቋቋማቸውም ኦልሞስት ወደ ኖን ዲኖሚኔሽን እየተጠጋም ሊሆን ይችላል። እና ይሄ ባክግራውንዳቸው እንደዚህ ይመስላል። ብዙ በዛ ምክንያት ብዙ ተከታዮች አላቸው፣ ብዙ የሚያዳምጣቸውም አላቸው። እኔ እንደውም ትንሽ አፕሪሺየት ማድረግላቸው ምንድነው ከተባለ በሳይንስ በኩል ጥሩ መልስ አላቸው። አግኖስቲኮችን ኤቲስቶችን እንዴት አድርገን ነው ወደ ቲይዝም እናመጣቸው በሚለው ያን አፕሪሺየት ላደርገው ይችላል። ማንኛውም ሰው እኮ እውነት ያው በእግዚአብሔር ፍጡር በስላሴ አምሳያ እንደተፈጠረ ሆኖ እውነት ሊኖረውም ይችላል እና በዛ መሰረት አንዳንድ እንትን አላቸው ጥሩ ነገርም አላቸው። አዳምጧቸውም እያልኩም አይደለም፣ ስፖንሰርም እያረኳቸው አይደለም። ግን ባክግራውንዳቸው እንደዛ ነው የሚመስለው። ባክግራውንዳቸው በብዛት የሳይንቲፊክ መልስ እንደዛ ሲሰጡ እናያለን። እና ለማንኛውም እነዚህ ሰዎች ይታወቃሉ፣ በጣም ብዙ ሰው ነው የሚያውቃቸው። እና ለዛ ነው አሁን ይሄ ቪዲዮ በጣም ቫይራል የሆነው። ምክንያቱም እስካሁን ድረስ ኦርቶዶክሳውያን በተለይ ኢትዮጵያን ኦርቶዶክሳውያን ወይም ኦሪየንታል ኦርቶዶክስ በተለይ እንደዚህ አድርጎ ቻሌንጅ አድርጓቸው አያውቅም፣ እኔ እስከማውቀው ድረስ ማለት ነው። እና ቀጥታ እየጠየቃቸው ስለ ቅዱስ ቁርባን ነው። እናንተ የምትሉት እናንተ ፕሮቴስታንት ማለት ነው የምትሉት ያው ምሳሌ ነው፣ ሲምቦሊክ ነው እንጂ እውነት የእግዚአብሔር ስጋና ደሙ የሚገለጥበት ወይም ስጋና ደሙ ነው እውነት ምንቀበለው ብላችሁ አታምኑም። እናንተ ሲምቦሊክ ብላችሁ የምታምኑት፣ እኛ ደግሞ እንደዛ አይደለም የምናምነው
ስለዚህ የእናንተ የመጽሐፍ ቅዱስ አውቶሪቲ ከየት ነው የሚመጣው? የቅድመ አባቶች ወይም እነዚህ የአንደኛ ክፍለ ዘመን የነበሩት አባቶች የሐዋርያት ደቀ መዛሙርት፣ ሐዋርያት ራሱ ደቀ መዛሙርት ወይም ደቀ መዛሙርት የራስም ደቀ መዛሙርት ነበራቸው አይደለ? ስለዚህ እነሱ እንደ ኢግኔሽየስ የሚባሉት ለምሳሌ ሲጠቅስልን እናያለን። አሁን እነዚህ ሰዎች ከእግዚአብሔር ጋር ሐዋርያት ከክርስቶስ ጋር ሲነጋገሩ ሲጨባበጡ የነበሩ በጣም የቀረቡት ከሱ ጋር አብረው ሲበሉ ከሱ ጋር አብረው ሳይላቀቁ የኖሩ 12 ደቀ መዛሙርት ማለት ነው። እና ከነሱ ቀጥሎ ደግሞ ያው የራሳቸውም ደግሞ ደቀ መዛሙርትም ነበራቸው የሚከተሏቸው ማለት ነው። እና አሁን ከነሱ ነው አሁን መማር ያለብን በሚለው መሰረት አርጊመንቱን ያቀረበው በዛ ልክ ነው። እና የሰው ልጅ ኦቶሪቲውን ከየት ነው የሚያገኘው? በመጽሐፍ ቅዱስ ሲተርጉም ትልቁ አውቶሪቲ ከየት ነው የመጣው ነው። አሁን እኔ ያየሁት በተለይ ክሊፍና ስቱወርት ብዙ ጊዜ እስላሞችን ሲከራከሩ አንተ ሙሐመድ የሚለው ከ500 ዓመት በኋላ ከክርስቶስ ካረገ ከ500 ዓመት በኋላ ነው ሙሐመድ የመጣው እና አንተ እንዴት አድርገህ በዛ ሰዓት ያለውን ታምናለህ? ወደፊት የመጀመሪያው ሰዎችን አታዳምጥም እንጂ እነ ማቴዎስ እነ ሉቃስ እነ ዮሐንስን አታዳምጣቸውም እንጂ እያሉ ሲሰብኩ ሲያስተምሩ እናያለን። ይሄ ማለት እነሱ ሂስቶሪካሊ ሞር ክርስቶስን የቀረቡ ሰዎችን የበለጠ እውነቱን ትክክለኛውን ሃይማኖት የበለጠ እነሱ ናቸው የያዙት፣ እውነታዊ ምስክሮቹ ምንላቸው እነሱን ናቸው እያሉ ሲያስተምሩ እናያለን። ግን ወደ ኦርቶዶክስ ደግሞ ወይም ወደ አፖስቶሊክ ፋዘርስ ደግሞ ስንመጣ ደግሞ አይ እነሱ አይደሉም ማመን ያለብን፣ የኮንቴክስቱን ነው። ብዙ ጊዜ ኮንቴክስት ሲል እንሰማለን ስቱወርት እዚህ ዲቤት ላይ ማለት ነው። እና ኮንቴክስት ማለት ምን ማለት ነው? ስላነበብከው ኮንቴክስቱን ብቻ እኮ ትርጉሙን እዛው ላይ አታገኘውም። ንባብ ያጠፋል ትርጓሜ ያድናል የሚሉት አባቶቻችን እኮ ለዛ እኮ ነው። ግን በዛ መሰረት ደግሞ ትርጓሜውን እኛ ከየት ነው የምናመጣው ነው ጥያቄው። አሁን እኮ ትልቁ የስቱወርት እና የክሊፍ ችግር በአጠቃላይ የፕሮቴስታንትም የኖን-ዲኖሚኔሽንም ትልቁ ችግራቸው ሴንትራል ኦቶሪቲ ወይም ጋቨርኒንግ ኦቶሪቲ የለም። የሚመራቸው ትርጓሜውን የሚሰጣቸው ምንም ሴንትራል ኦቶሪቲ የሚባል ነገር የላቸውም። በዛ ምክንያት አንድ 5 አይደለም አንድ 20 አይደለም 40,000 ሰብ ዲኖሚኔሽን ፈጥረዋል ማለት ነው። 40,000 ሰባ ምናምን ዲኖሚኔሽን እና አሁን ይሄ ምን ማለት ነው ከተባለ ከየት ነው የመጣው ከተባለ ያው ያንዳንዱ የራሱ ኢንዲፔንደንት የግለሰብ የግላዊ ኢንተርፕሪቴሽን እና መተርጎም አለ ማለት ነው በመጽሐፍ ቅዱስ ላይ ማለት ነው። ስለዚህ አሁን ቀጥታ እንትን ያለው ቻሌንጅ ያደረገው ስቱወርትን በዚህ ዙሪያ ላይ ነው። እና አሁን ሲምቦሊክ እናንተ ሲምቦሊክ ነው ትላላችሁ፣ መጽሐፍ ቅዱስ ግን እንደዛ አይደለም። አሁን ቀጥታ ወደ ቪዲዮ እንሂድ እና ቪዲዮ ለመተርጎም ሞክራለሁ በምችለው መልክ። ዲያቆን ምህረት ተነስቶ ግልጽ የሆነ ጥያቄ ያቀርብለታል። እናንተ ክሊፍና ስቱወርት ከዚህ በፊት በስርዓተ ጥምቀት እና በስርዓተ ቁርባን ዙሪያ ላይ እናንተ ያው እንደ ምሳሌ አድርጋችሁ ስታስተምሩ ወይም ሲምቦሊዝም ብቻ እንደሆነ ስታስተምሩ ውላችኋል። ነገር ግን የአንደኛ ክፍለ ዘመን የሁለተኛ እንዲሁም የሶስተኛውም ክፍለ ዘመን ያሉት አባቶች ከነገረ ድህነት ጋር አስይዘው ስጋው እውነት ስጋው እንደሆነ ደሙም እውነት ደም እንደሆነ አስተምረዋል። እነዚህ አባቶች ደግሞ መጽሐፍ ቅዱስን የሰጡን መጽሐፍ ቅዱስን ካኖናይዝ አድርገው ኮምፓይል አድርገው ያቀርቡልን የተረጎሙልን አባቶች ናቸው። ስለዚህ
የናንተ ትርጓሜ ከየት ነው የሚመጣው? የመጽሐፍ ቅዱሳችሁ ሐቀኝነት ወይም ትርጓሜው ከየት ነው የሚመጣው በሚለው ትልቅ ጥያቄ ጣለለት ማለት ነው። ስቱወርት ቶሎ ብሎ መለሰና እንደዛ ከሆነ ታዲያ ለምን ብዙ ክርስቲያኖች በዛን ጊዜ አልተቀበሉትም ይሄን አይነት አሁን የምትለውን ወይም በአሁኑ ሰዓት ብዙም ያልተቀበሉትም አሉ ብሎ መለሰለት ማለት ነው። አሁን ይሄ ምንድነው? አድ ፖፑለም ይባላል ወይም አፒል ቱ ፖፑላሪቲ። አንድ ነገር እውነት መሆን አለበት፣ ብዙ ሰው ስላመነው እውነት መሆን አለበት፣ ወይም ብዙ ሰው ስላላመነው ውሸት መሆን አለበት የሚል ይሄ አድ ፖፑለም ፋለሲ ይባላል ወይም አፒል ቱ ፖፑላሪቲ ፋለሲ ይባላል። እንደ ስትሮሜንም ማየት ትችላላችሁ። እና አሁን እዚህ ጋር ቶሎ ብሎ መለሰለት። እንደዛ ከሆነ ታዲያ ለምን ብዙ ክርስቲያኖች ብዙ አማኝ ያልሆኑ ሰዎች አሉ ወይም ወንጌል ያልተቀበሉ ብዙ ሰዎችም አሉ። ታዲያ እነሱ ምን ናቸው ነው? እነሱ የነሱ ነው ትክክል ልንል ነው ብሎ ተናገረ። ስቱወርትም ታዲያ ከቻልክ በሁለቱም በኩል ያሉት አባቶችን ጥቀስልኝ፣ አንዱ እንደዚህ ይላሉ፣ አንዱ ደግሞ ያው ምሳሌ ነው የሚሉትን ጥቀስልኝ ሲል ዲያቆን ምህረት ደግሞ መልሶ አይ አንተ በምትለው ሳይድ እኮ የሚጠቀስለትም ሰው የለም፣ ይሄ አስተምሮ የመጣው የዛሬ 500 ክፍለ ዘመን ነው እና ይሄ አስተምሮ አባቶቻችን ያገኙት ቀጥታ ከደቀ መዛሙርት በአንደኛ ክፍለ ዘመን ያስተማሩት እና ምስክር አድርገው ለቤተ ክርስቲያን ያስረከቡት አስተምሮና ትርጓሜ ነው ብሎ መለሰለት። ስቱወርት ደግሞ አይ በዛን ጊዜ እኮ ኤግዛክትሊ እንደዛ አድርገው አይደለም ያመኑት ወይም የተቀበሉት ክርስቲያኖች በዛን ጊዜ ምናልባት በዛን ጊዜ የነበሩት ቅድመ አባቶች ወይም ቸርች ፋዘር የሚባሉት ምናልባት አሳልፈውት ሊሆን ይችላል ይሄን አይነት አስተምሮ። ግን ምእመናኑ በዛ ሰዓት ላይ በፈርስት ሴንቸሪ ወይም በሴኮንድ ሴንቸሪ ላይ እንደዚህ አይነት አስተምሮ ወይም እንደዚህ የሚል አማኞች የመሰከሩ አማኞች የሉም። እና አሁን እዚህ ጋር የሚያሳየው ያው አማኞች አንደኛ አማኞች ቀጥታ የሚማሩት ከነዚህ ከቸርች ፋዘርስ ከሚሉት ወይም ከቅድመ አባቶች ከሚሉት ነው የሚማሩት። ሁለተኛ ስቱወርት የሚለው አስተምሮ ደግሞ ወይም ምሳሌ ደግሞ በእነሱ ዘንድም ራሱም ተጽፎ አልተገኘም፣ በአባቶች በኩልም በምእመናን በኩልም የለም ብሎ ተናገረ። በዚህም ተጨማሪ ዲያቆን ምህረት አንደኛ ቆሮንቶስ ምዕራፍ 11 ቁጥር 29 እስከ 30 ጠቀሰለት። ምን ይላል? ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልና፣ ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል ብሎ ጠቀሰለት። አሁን ይሄ የሚያሳየው ምንድን ነው? ምሳሌ ብቻ ከሆነ የእግዚአብሔር ስጋና ደግሞ ለምን እነዚህ ሰዎች ታመሙ? ለምን ሞቱ? ህማምስ ለምን አገኛቸው? ምን አይነት ስጋና ምን አይነት ደም ቢሆን ነው? ምን አይነት ህብስት ቢሆን ነው ከሚል አንጻር አመጣለት ማለት ነው። ትልቅ ጥያቄ ነው። ያው ስቱወርት እንደዚህ አይነት ጥያቄም ያው ዝግጁም አልነበረምና ወደ ተለያየ አይነት ነጥቦች መግባት ጀመረ ማለት ነው። እንደውም ለመልሱም ዝግጁም ስላልነበረ ከእንደገና ደገምልኝ ብሎ መልሰው ደገመለት ጥያቄውን ማለት ነው ዲያቆን ምህረት። እና ብዙ አይነት ነገር ተናገረ። ምንም ያው ሁል ጊዜ ኮንቴክስቱን ማየት ያስፈልጋል። ያው ብዙ ጊዜ ፕሮቴስታንቶች ችግር ላይ አርጊመንት ዲቤት ላይ እንትን ሲሉ ኮንቴክስቱ ይላሉ። ግን ኮንቴክስት ቅድም እንዳልኩን ኮንቴክስት ማለት ነው። ማን ነው ኮንቴክስቱን የሚፈታው? ትርጓሜውን የሚሰጠን ማን ነው? ከእንትን ጋርም ያው ከሴቶች ሻሽ ጋርም አስይዞ እነሱስ እንደዚህ ቢለብሱ ባይለብሱ ምናምን እያለ የማይገናኘውን ለማገናኘት ይሞክራል ማለት ነው እዚህ ጋር ስቱወርት። እና
ወደ መጨረሻ ላይ ምን ላይ ደረሱ? ወደ ትራንስሰብስቲዩሽን ላይ ደረሱ። ወደ ስቱወርትም ያለ ትራንስሰብስቲዩሽን ድህነት የለም ምን አይነት አስተምሮ ነው ብሎ ጠየቀው። አይ እኔ እኮ በትራንስሰብስቲዩሽን ወይም ስኮላስቲክሊ ዲፋይንድ የተደረገው ትራንስሰብስቲዩሽን የሚለውን እኔ አላምንም። ትራንስሰብስቲዩሽን በነገራችን ላይ ምን ማለት ነው ከተባለ ትራንስሰብስቲዩሽን ማለት ይሄ አካዴሚክ ትርጓሜው ማን ነው? አካዴሚክ ዴፊኒሽኑ ወይ ትርጉሙ ይሄ ህብስቱ ወደ ስጋው ወይኑ ወደ ደሙ የሚገልጽበት ፕሮሴስ ነው። በቤተ ክርስቲያናችን አስተምሮ ደግሞ በተለይ በኦሪየንታል ማለት ነው እኛ እንትኑ ላይ ፎከስ አናደርግም። ይሄ ዴፊኒሽኑ ላይ ወይም ፊሎሶፊካል ፍሬምወርክ በዛ ግድብ አናስቀምጠውም። የእግዚአብሔርን ስጋው ደግሞ ወይ ዩክሪስቱን ፊሎሶፊካል ዴፊኒሽን ወይም ፕሮሴሱን አንገልጸውም። ለዛ ነው ሚስጢር የምንለው። ይሄ በነገራችን ላይ ታምስ አኩይነስ ያመጣው የዌስተርን ስኮላስቲክ የሱ ቴዎሎጂ ነው እና ኦርቶዶክስ ቴዎሎጂ ግን ሚስቲካል ነው የምንለው። we affirm the change happens but we do not define how it happens። ለዛ ነው ሆሊ ሚስትሪ ወይም ሚስጢረ ቁርባን የምንለው ለዛ ነው። ትራንስሰብስቲዩሽን ደግሞ ሚስጢረ የሚለውን ያወጣውና ፕሮሴሱን እዛው ላይ ይገልጽልሃል። ካቶሊኮችንም አይታችሁ ከሆነ ህብስቱን ከላይ ወደ ሰማይ አድርገው ህዝቡ ሁሉ እንዲያየው ያደርጋሉ። እኛ ደግሞ እንኳን ያቀርቶ መጋረጃ አለ። ከዛ ደግሞ ቄሶቹ ሲያቆርቡ ራሱ በእጃቸው እንደምንም ብለው ደብቀው ነው የሚያቆርቡ አፋቸው እስከሚገባ ድረስ ማለት ነው። ለምን? ሚስጢራዊ ስለሆነ መታየት የሌለበት በጣም የረቀቀ ሚስጢር ስለሆነ ማለት ነው። ስለዚህ አሁን እዚህ ጋርም ትራንስሰብስቲዩሽን እና ስለ ነገረ ድህነት ውስጥ እየገቡ እናያለን ማለት ነው። ያው እንደምታውቁት ፕሮቴስታንቶቹ ብዙ ጊዜ እነሱ የሚያምኑት አንዴ ድነናል የሚለው አስተምሮ ነው ያላቸው፣ ወይም ዋን ሴቭድ ኦልዌይስ ሴቭድ የሚል አስተምሮም አላቸው እና ይሄ ደግሞ ፈጽሞ ከመጽሐፍ ቅዱስ የራቀ አስተምሮ ነው እና ዲያቆን ምህረት ሐዋርያት ያስተማሩት እንደዚህ አይደለም። ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 8 ብንሄድ ድነናል ይላል። አንደኛ ቆሮንቶስ ምዕራፍ 1:18 ሲል ደግሞ እየዳን ነው ይላል። ከዛ ደግሞ ወደ ሮሜ ምዕራፍ 5 ቁጥር 9 እስከ 10 ስንሄድ ደግሞ እንድናለን፣ ድነናል፣ እየዳን ነው፣ ወደፊትም እንድናለን የሚል ፓስት ፕሬዘንት ኤንድ ፊውቸር ነው የሚያስተምረው ነው መጽሐፍ ቅዱስ ማለት። በነገረ ድህነት ዙሪያ ላይ ፕሮሴስ እንደሆነ የአንድ ጊዜ ጉዳይ እንዳልሆነ ያስተምራል ቤተክርስቲያናችን ወይም መጽሐፍ ቅዱስ ማለት ነው። አሁን በእነሱ ዘንድ ያው አንዴ ከዳን ይበቃናል የሚል አንዴ የራሳችን እምነታችን እንትን ከሰጠ ነው ወይም ካመን ይበቃናል የሚል ይሄ ደግሞ እንዳልኳችሁ ከብዙ መጽሐፍ ቅዱስ ጥቅሶች ጋር ይጋጫል። አሁን ለምሳሌ ወደ ገላትያ ሰዎች ምዕራፍ 5 ብንሄድ ቁጥር 4 ላይ በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋልና። አሁን ይሄ ማለት ነው ከክርስቶስ ጋር የነበሩ ሰዎች ከጸጋ መለየት እንደሚችሉ፣ ከእግዚአብሔር ረድኤት መለየት እንደሚችሉ ያሳያል። ወደ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ብንሄድ ጳውሎስ ምን ይላል? ነገር ግን ሌሎች ከሰበኩ በኋላ ራሴ እየጣልሁ እንዳልሆን ስጋዬን እየጎሰምሁ አስገዛዋለሁ ይላል። ከዛም ቀጥሎ ደግሞ ስለ ሲነርጂዝም ደግሞ ይጠቅሳል ማለት ነው ዲያቆን ምህረት። ሲነርጂዝም ማለት በቴዎሎጂ ዘንድ ያው አንድ መሆን የሚለው ቃል በአምላክና በሰው ልጆች መካከል የመዳን ሂደት በትብብር ለመከናወን የሚያደርገውን ጥረት ያመለክታል ማለት ነው አይደለ? ወይም በመለኮታዊ ጸጋና በሰዎች ነፃ ምርጫ መካከል ያለውን ዝምድና የሚያጎላ ሲሆን ይህም ሁለቱም ለመዳን አስፈላጊ መሆናቸውን ያመለክታል ማለት ነው። ስለዚህ ከነገረ ድህነት ጋር ሲነርጂዝም ወይም
የእግዚአብሔር እና የራሳችንም ያለን ቅርብነት ያመለክታል ማለት ነው። እና ሲነርጂዝም በቴዎሎጂ ክፍል በጣም ትልቅ ክፍል ነው። ከነገረ ድህነት ውስጥም ጋርም የታወቀ ክፍል ነው። እና ብዙ ጊዜ እናያለን ፕሮቴስታንቶች ይህን የመሰሉትን አስተምሮ ሲክዱ እንትን ሲሉት እናያለን። በዚህም ተጨማሪ ደግሞ ዲያቆን ምህረት ወደ ሮሜ ሰዎች ምዕራፍ 4 ሐዋርያው ቅዱስ ጳውሎስ ስለ አብርሃም ምን አለ? ቁጥር 3 ላይ አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። ምን እየጠቀሰ ነው ቢባል ዘፍጥረት ምዕራፍ 15 ቁጥር 6ን እየጠቀሰ ነው ሐዋርያው ቅዱስ ጳውሎስ ማለት ነው። እዛ ላይ ራሱ ቃል በቃል አብርሃም በእግዚአብሔር አመነ ጽድቅ ሆኖ ተቆጠረለት እያለ ምዕራፍ 15 ላይ ጽድቅነትን ስላመነ ተቆጠረለት ነው ወይ ነው? አሁን የሱ አርጊመንት የዲያቆን ምህረት አርጊመንት ስላመነ ነው ጽድቅ ሆኖ የተቆጠረለት? ከምዕራፍ 15 በፊትስ ምን አደረገ? አሁን ጥያቄው ያ ነው እኮ። አሁን ስላመነ ነው ጽድቅነት ያገኘው ወይስ ከዛ በፊት ብዙ ስራ ሰርቷል ወይ ነው? ወደ 3 ምዕራፎች ወደ ኋላ ብንሄድ ብዙ የሰራቸው ስራዎች አሉ አብርሃም ማለት ነው። ዝም ብሎ አይደለም እዚህ ደረጃ ላይ የደረሰው ወይም ጽድቅ ተብሎ የተጠራው ዝም ብሎ ስላመነ አይደለም በሚል ምሳሌ አመጣለት ማለት ነው። ከዛ ቀጥሎ ስቱወርትም ደግሞ ፈያታዊ ዘየማንስ እሱ አሁን ሳይጠመቅ ሌሎችንም የምትለውን ሁሉ ሳያደርግ ነው መንግስት ሰማይ ወይም ገነት የገባው። ታዲያ እንዴት እሱን ትላለህ ብሎ ምሳሌ አመጣለት። ዲያቆን ምህረትም እግዚአብሔር የሚያድነው ያንዳንዱ የህይወታችን ሁኔታዎችን አይቶ አመቻችቶ ነው። በነገረ ድህነት ላይ ያለው የቤተ ክርስቲያናችን መልስ እንደዛ ነው። ያንዳንዱ ነገር ሰርከምስታንሻል ነው፣ እንደ ሁኔታው ነው አይደለ? አሁን ለምሳሌ አሁን የማቴዎስ ወንጌል ምዕራፍ 25ን ለምሳሌ ጠቀሰ። ምዕራፍ 25 ቁጥር 14 እስከ 15 ያው እነዛ 3 እንትኖች የተሰጣቸው ማለት ነው። መክሊት የተሰጣቸው ማን ናቸው? ለምሳሌ ባሮችን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለአንዳንዱ እንደ አቅሙ ይላል። ለአንዳንዱ እንደምን ሰጠው? እንደ አቅሙ ነው የሰጠው። 5 መክሊት ተሰጠው፣ 2 ተሰጠው፣ አንድ ደግሞ 1 ተሰጠው ማለት ነው። ስለዚህ አሁን ይሄ የሚያሳየው ምንድነው? የሰው ልጅ የሚሰጠው እንደ አቅሙ እንደሆነ። ከዛም ሌላ ምሳሌ ምን አመጣ? ጫካ ውስጥ ያሉት ለምሳሌ እነዚህ አመዜኒያን የሚባሉት ጎሳ ወይም ትራይብ እነሱ አሁን ምንም ወንጌል ያልደረሳቸው ጫካ ውስጥ የሚኖሩ ሰዎች ናቸው። ታዲያ እነሱ አሁን እንዴት ነው የሚታዩት ብሎ ምሳሌ አመጣለት። አሁን በቤተክርስቲያናችን ይሄ ኢንቪንሲብል ኢግኖራንስ የሚለው አስተምሮ አለ። ያ ማለት ስላልተማሩ ወይም ወንጌሉም ስብከቱም ስላልደረሳቸው እግዚአብሔር ሊፈርድባቸው አይችልም የሚል አስተምሮ አለ በዚህ ዙሪያ ላይ ማለት ነው። ግን ነገሮችን ሁሉ ሰብሰብ ለማድረግ እኔ ግን የመጣሁት ልጠየቅ የፈለኩት ከኤፒስቲሞሎጂካል ፖይንት ነው እንጂ ከነገረ ድህነት ጋር የተያዘ አይደለም ብሎ አርጊመንቱን መልሶ መስመር አስያዘው ማለት ነው። ኤፒስቲሞሎጂካል ማለት ምን ማለት ነው? የኩዌስችን ኦፍ ኦሪጂን የምናስተምረው የምንማረው ነጥቦቹ መነሻቸው ከየት ነው፣ ኦቶሪቲውስ ከየት ነው የሚለው አስተምሮ ማለት ነው። ስለዚህ እንደዚህ አይነት ትምህርት አለ ማለት ነው። ኤፒስቲሞሎጂካል ይባላል። እና በዛ ዙሪያ ላይ ነበር ሲጀምር ገና መጀመሪያ ራሱ አንዱ የስጋ ወደሙ አርጊመንቱ ይሄ ነው ትርጓሜው። ኦሪጂኑ ደግሞ የትርጓሜው ኦሪጂን ደግሞ ከዚህ ከአባቶች ነው የሚፈልቀው፣ የወጣውም ከነሱ ነው። እና እኔ ብተረጉም አንተም ብተረጉም ምንም አይጠቅመንም። እኛ መተርጎም ያለብን ቅድመ አባቶች
መጽሐፉን ሰብስቦ ላዘጋጁልን እነሱም ነው ሲጀምር መጀመሪያም የደረሳቸው። በዛም ዘመን ላይም የነበረው የጉባኤ ስምምነትም በዛ መሰረት ብንሄድ የበለጠ እውነት ላይ እንደርሳለን። ስቱዋርትም ደግሞ በኢንፋሊቢሊቲ በሚለው ኮንሰፕት ላይ ለመጠየቅ ወይም ለመመለስ ሞከረ። ኢንፋሊቢሊቲ ማለት በጉባኤዎቹ በአንደኛ፣ በሁለተኛ፣ በሶስተኛ ባሉት በጉባኤዎቹ ላይ ኢንፋሊቢሊቲ ተሰይመው ነበር። ኢንፋሊቢሊቲ ማለት የማይሳሳቱ ጉባኤዎቹ በቤተክርስቲያናችን አስተምሮ መንፈስ ቅዱስ ይመራቸዋል። ስለሚመራቸው እኛ ኢንፋሊብል ነው ብለን ወይም አይሳሳቱም ብለን ነው የምናምነው። እና አሁን እናንተ አይሳሳቱም ብላችሁ ግን ስንት ነገር ቀያይራችኋል ብሎ ትክክል ያልሆነ ነገር አመጣ። አሁን እዚህ ጋር ማለት ነው። አሁን መቼ የተቀየሩበት ለምሳሌ መቼ ነው? ከዛ ቀጥሎ ለምሳሌ ብሎ ቫቲካን 1 ጉባኤ ወይም ካውንስል፣ ቫቲካን 2 ካውንስል፣ ቫቲካን 3 ብሎ ጨምረው። አንደኛ እኔ ካቶሊክ አይደለሁም ኦርቶዶክስ ነኝ። ሁለተኛ ቫቲካን 3 የሚባልም ጉባኤም ካውንስልም የለም። ይሄንስ ለምንድን ነው የምትጠራብኝ? እኔ ኦርቶዶክስ ነኝ። እነዚህ አሁን የጠቀስካችሁ ጉባኤዎቹ ለኛ ጉባኤ አይደሉም፣ የተወገዙ ጉባኤዎች ናቸው። ስቱዋርትም ምን ብሎ ጠየቀው? አሁን እኮ የምትጠይቅኝ ስለ ቅድመ አባቶች አይደለ እንዴ? አይ እኔ አሁን የምጠይቅ በአጠቃላይ ስለ አንደኛ እና ሁለተኛ ክፍለ ዘመን ያለህን መረጃ አሳየኝ። በዛን ጊዜ ያሉት ክርስቲያኖች አንተ የምትለውን ብለዋል ወይ? ስጋ ወደሙ እውነት ምሳሌ ብቻ ነው ወይ? ባፕቲዝም ወይም ስርዓተ ጥምቀት ራሱ ምሳሌ ነው ወይ የሚል ወይ ደግሞ አንድ ይድናል የሚል አስተምሮ እስኪ አንድ መረጃ ብቻ አምጣልኝ። ምክንያቱም ይሄ የምትለው ነገር ሁሉ የዛሬ 500 ዓመት ብቻ ነው የመጣው፣ አዲስ አስተምሮ ነው እና አንድ ሰው እስኪ ጥቀስልኝ ብሎ ጥያቄ ጠየቀው ማለት ነው ዲያቆን ምህረት። ስቱዋርት መልሶም ያው ሂስቶሪካሊ እኔ አጥንቸዋለሁ፣ በዛን ጊዜ ከአይሁድ እምነት ወደ ክርስቲያን እምነት የተቀየሩት ሰዎች እንደዚህ አይነት አስተምሮ እንዳልነበራቸው ፈጽሞ ይሄን እንደማያምኑ ብሎ ይናገራል። ግን አሁን ትልቁ እስካሁን ድረስ ስናየው የነበረው የስቱዋርት ችግር ምንድነው? አንደኛ መጽሐፍ ቅዱስ ጥቅስ ወይም ሂስቶሪካል ኮንቴክስትም ኤቪደንሻል የሆነ ወይም ኢምፒሪካል የሆነ አይነት መረጃ አይሰጠንም። የራሱን ኦልሞስት ፍልስፍና ነው የሚያመጣው። እና አሁን እዚህ ጋርም ራሱ ክርስቶስ እንዴት ራሱን ይበላል፣ እዛ ጋር ጸሎተ ሐሙስ ላይ እንዴት ራሱን በላ ልትል ነው፣ እንዴት እንደዚህ ያደረገ ልትል ነው ብሎ ሲናገር ነበር ማለት ነው። ከዚህ በፊትም አይታችሁ ከሆነ ቪዲዮ ላይ ዮሐንስ ምዕራፍ 6 ላይ በስንስራት እኮ ተናግሯል። ምን አለ? ይሄ የእውነት ስጋዬ ነው፣ ይሄ የእውነት ደሜ ነው ሲሉ አንዳንድ ደቀ መዛሙርቶቹ ደንግጠው ሄዱ ይላሉ። ከዛ ዞር ብሎ ሌሎች የቀሩትን አያቸውና እናንተስ መሄድ ትፈልጋላችሁ ወይ? ለምንድን ነው እንደዛ ያለው? ለምንድን ነው ሲጀምር እነሱ የሄዱበት ምክንያት እነሱ በስንስራት ስለገባቸው ነው። እንዴት ሰው ልጅ ሌላ ሰውን ይበላል ማለት የተጠቀመው ክርስቶስ እዛ ላይ የተጠቀመው ግሪክ ቃሉን ስለተረዱት ማለት ነው። እኛ አሁን በእንግሊዝኛ ስናየው ያው ምሳሌ ሊመስለን ይችላል፣ አናሎጂ ወይም ሜታፎር ሊመስለን ይችላል፣ ሲምቦሊክ ሊመስለን ይችላል። ግን ግሪክ ቃሉን ስለተረዱት ነው ሄደው ተነስተው ሄዱ ምናምን የሚልም አለ። እዛ ውጭ ያሉትም ሁሉ ይሄን ሁሉ ሰምተው የተጸየፉ ወይም ያሉም አሉ። እና ለዛ ነው አሁን እዚህ ሰዓት ላይ ክርስቲያኖች ምን አይነት ክርስቲያን ናቸው? አሁን እነዚህ ማን ናቸው? ጥቀስልኝ እያለ ቻሌንጅ ያደርገዋል ዲያቆን ምህረት ማለት ነው ስቱዋርትን። እና ማን እየጠቀሰ ነው? እኔ እኮ አንደኛ ክፍለ ዘመን ላይ ያሉት እነ ኢግኔሽየስን፣ እነ ጃስትን ማርቲንን፣ እነ አታጋራስን፣ እነ ኢሬኔየስ እያለ ሲጠቅሳቸው ነበር ማለት ነው። ዲያቆን ምህረትም ከቻልክ አሁንም
በድጋሚ ጠይቃለሁ አሁንም እስኪ አንድ ሰው ጥቀስልኝ ብሎ ይነግረዋል። ምክንያቱም አሁን የምታደርገው ነገር ኤክስትሪምሊ በጣም ዴንጀረስ ነው። አንተ በራስህ መልክ ይሄን እዚህ ጋር ቁጭ ላይ ሁሉ ህዝብ ይዘህ የራስን የግላዊ አስተሳሰብና ትርጓሜ ልትሰጥ ትችላለህ። በሌላ ዩኒቨርሲቲ ካምፕስ ደግሞ ሌላ ደግሞ ሰባኪ መጥቶ ደግሞ የራሱን ግላዊ አስተሳሰብ ደግሞ እዛ ደግሞ ሄዶ ሊናገር ይችላል። ከዚህ ቀጥሎ ደግሞ የስቱዋርት አባት ክሊፍ ዋናው የሚታወቀው ክሊፍ ነውና ክሊፍ መጣና ይሄ ነገር በጣም እየረዘመ ነው እና ለመዝጋት እንሞክር። የመጨረሻው ጥያቄያችን ዋናው ላንተ ስልጣን የምትለው ዋናው አውቶሪቲ ከየት ነው የሚመጣው ብሎ ጠየቀው ማለት ነው። ዲያቆን ምህረትም መልሶ ዋናው ስልጣንማ ከክርስቶስ ነው። በዛውም መሃል ደግሞ በዛም በኩል ደግሞ የሱ ቅድስት የሆነች ቤተክርስቲያን አንደኛ ቲሞቴዎስ ላይ ምዕራፍ 3 ቁጥር 15 ላይ ቤተክርስቲያን የእውነት አምድና መሰረት ነው ይላል። ቤተክርስቲያን ቅድስት ቤተክርስቲያን እግዚአብሔር የሰጠን ቅድስት ቤተክርስቲያናችን የእውነት መፍለቂያ የእውነት ምንጭ እንደሆነች አንደኛ ቲሞቴዎስ ላይ ተጽፏል ማለት ነው። መጨረሻ ላይ ደግሞ ለመዝጋት ሲል ዲያቆን ምህረት ጳውሎስ በዚህ ዙሪያ ላይ ምን እንዳለው ሲያስተምረው ነበር ማለት ነው። ጳውሎስ ይሄ የጳጳስ የሽማግሌና የዲያቆናት ወይም ቢሾፕ ኤልደርስ ኤንድ ዲከን የሚባሉት የስልጣን ክፍፍል እንዳስተማረ በእያንዳንዱ በጽሁፎቹ ላይ እንዳስተማረ ሲናገር ነበር ማለት ነው ዲያቆን ምህረት እዚህ ጋር እና አሁን ይሄ የሚያሳየው ስልጣናቸውን ያገኙት ከደቀ መዛሙርት እንደሆኑ ማለት ነው። አሁን ክርስቶስ ደቀ መዛሙርቱን ሾማቸው ማለት ነው። ስልጣን ሰጣቸው ወይም ክህነት ከሾማቸው በኋላ እነሱ ደግሞ ለነዚህ ለአካባቢ ላሉት ጳጳሳት አሁን ለምሳሌ ማርቆስ ወደ እስክንድርያ ሄዶ ጳጳስን ሾመ። ቶማስ ደግሞ ወደ ህንድ ሀገር ሄዶ ሌላውን ይሾማል፣ ቤተክርስቲያን ያስፋፋሉ። እንደዚህ ነው ሄዱና በአብ በወልድ በመንፈስ ቅዱስ አጥምቁ እንደተባሉ ማጥመቅ ብቻ ሳይሆን እየሄዱ ጳጳስን ይሾማሉ፣ ስልጣን ያካፍላሉ። የአፖስቶሊክ ሰክሴሽን የሚባለው ከስልጣንም ጋር የተያዘ ነው እና ስለረዘመ በዛ ዙሪያ ላይ ተጨባብጠው መጨረሻ ላይ ዘጉት ማለት ነው እና ወንድማችን ዲያቆን ምህረት ቃለ ሕይወት ያሰማልን ብለናል። በጣም እጅግ በጣም ነው ያስደሰትከን ያስኮራህን። እግዚአብሔር አምላክ አሁን አገልግሎት ዘመንን ይጨምርልህ። ከዚህም አልፎ ደግሞ ለቅስና ማዕረግ ያብቃህ። ቤተሰቦችህንም ቄስ መላኩም ሁሉ እግዚአብሔር አምላክ አገልግሎት ዘመናቸውን ይባርክላቸው፣ በጤና በእድሜ ሁሉ ያኑርልን ብለናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። I'm an Orthodox Christian, and basically the question I have is directed basically to you and Cliff, which is you've talked about your stance on baptism and the Eucharist and how you believe that they're just basically symbolic outward professions and not as actually efficacious for salvation. And basically my critique or my question really is when we look at the extant records of the 1st, 2nd, 3rd century Christians, all of them say that these are efficacious for salvation, that they're not just symbolic, that they have an actual deifying effect on the person that receives them. So I guess my question is, how can you say that you're following what the Bible says if your interpretation of the Bible is not lining up with the people that directly received the Bible and even compiled the canon of the New Testament as you know it? If that's true, then what's the history of why so many millions upon millions don't think it's the case? You could argue the same thing about why so many people don't believe in the gospel. I mean, that's just... No, but who are the people? I want you to say the names, the church fathers, and who you're referring to on both sides of the fence. Well, there's no both sides because we don't have any records of anyone that believes it's false. So you're saying it's later with Luther? Not even with Luther, because Luther famously said he would rather drink blood with the Pope than... So then how did it come about? It came with Ulrich Zwingli and some of the radical reformers, which is like, 500 years ago? No. What does it matter, the dating? What it matters is if we're believing in Christianity as historically the faith that Christ gave to the apostles, you would expect to find any records of 1st century Christians that lived in the time of the apostles that would believe the beliefs you have, right? My friend,
During that time period, not everybody thought that literally Jesus was eating his own body and drinking his own blood whenever they took communion. Well, not every Christian did, I can promise you historically. You got to check your historical facts on that. The majority of the church fathers, you're exactly right. In terms of what they passed down, many of them did say that Jesus was actually in the bread and his blood was actually in the wine. There aren't any records of anyone. But to make that type of claim is just that's huge stretch. It's not a stretch, because every single one of the early church fathers say that it's actually his body and actually his blood. If you go to 1 Corinthians chapter 11, St. Paul even says that those who didn't examine themselves properly before partaking of the Lord's Supper could die. If it's just mere bread and wine, why is St. Paul saying it was killing Christians that didn't examine themselves properly before partaking? Why did he say what? He said because some of you have not examined yourselves and are partaking unworthily, he says, some of you are sick and some of you sleep. This is in 1 Corinthians 11, meaning they died. They died from partaking it unworthily. So if it's just mere bread and wine, why is St. Paul saying it's killing Christians? Excellent question. Contextually, because people were not doing it in such a way that was obviously worthy and in a worshipful manner towards God. Right, but just like women, when they were called to wear head coverings, it wasn't because there was a sexist time period Paul was being sexist, but it was because of orderliness of worship at the time. Sure. Because of the sex goddess, Diana. And how they were worshiping Diana. So obviously the Me Too movement and all the great movements that uplifted women came from the Christian worldview. So it's pretty hard to say that Christianity is sexist. Well, nowhere in the scriptures. So again, a lot of your type of thinking, which I really respect. I have friends as well who assume your type of thought when it comes to communion. A lot of them will land on this word truth, because so many times when it comes to communion, it's truly I tell you this, truly I tell you that, and they'll say God is not a God of deception. So truly he means it's really his body. And I respect that. I really do. I think that makes a lot of sense. So I don't make a huge deal out of it, but to say transubstantiation, in order to be a strong Christian, or I hope you would never say saved, you have to actually believe in transubstantiation, which is the claim you're making. That's not the claim. I don't believe in the scholastic idea of transubstantiation, but I do believe in the real presence. And my argument... I believe that there's presence there. Well, it's actually his body and his blood. That's transubstantiation. No, transubstantiation is the metaphysical idea that the substance goes from being the substance of bread and wine to the substance, but right? You could believe in consubstantiation like Lutherans believe. Sure. You could believe in other metaphysical things. So are those salvific? Do you need to believe in those? No. What I think is necessary is to believe in the faith of the apostles, and they believe that was truly his body and his blood. That's what all so of the if you don't believe in what the apostles teach on communion specifically, that the body is the actual body in the bread, right, and the blood in the wine, then are you not saved? So I think you're kind of viewing salvation as a one-time thing, which I think in of itself is a Protestant worldview. I think the patristic understanding of the early Christians was that salvation is union with God. So it's a process. And part of that... Based off of works and tradition. What do you mean by works? You're saying it's a process, salvation is. Salvation is a process. Sounds like works versus a one-time decision to lay everything at the foot of the cross and say, Jesus, I am unworthy. Right. I need your saving grace. You save me. Right. When I hear you say process, that makes me very nervous, my friend. Well, very nervous. You see in the because now it is becoming a salvation issue. Well, if you see in the writings of St. Paul, he talks about how we were saved. Yes. He also says you're being saved. And he also said that you will be saved on the last day. Exactly right. So this is a justification, it's a past, and present, sanctification. But the word being used is salvation in all of them. It's but past, we also present, have to remember that in the Bible it says, by grace you have been saved. Of course, we believe that. That's endless. We believe that. But if we believe that salvation is synergistic, which means it's a cooperation of energies, there's the energy of God, which is grace. But then we must also cooperate with the grace of God and be faithful to Him, right? That's why in fact, Cliff quoted in Philippians chapter 2, it says, work out your salvation with fear and trembling. There's the faithfulness. In Romans 4, when St. Paul quotes Genesis and he says that Abraham believed and it was counted to him as righteousness, he's quoting Genesis chapter 15, verse 6, which is 3 chapters after Abraham was already called. He had done stuff. He was faithful to God. That was how he was able to demonstrate his belief. It wasn't just empty faith. It wasn't just he came to an altar call, stretched out his hand, and said, I believe. He expressed it. What about the thief on the cross?
The thief on the cross. Did he express it after years and years and years? There was a process, and all of a sudden he was saved? That's a good point, but consider the circumstances. He was nailed on the cross. There was nothing he could do. It was all circumstantial. It's all, God condescends to what we can Jesus do. is all about just circumstantial. That's all he's about. No, God condescends to what you can do. Consider the parable of the 3 servants. Each one was given in accordance with what he could do. One was given 1 talent. Yes. One was given 2. One was given 5. The You person, given much will be expected. I would never say, for instance, that an uncontacted Amazonian tribe is going to hell, right? Because God condescends in accordance to what they can do, right? Or the person who, on his deathbed, says, I believe in Christ. I'm not going to say he's going to go to hell because he wasn't baptized. But for all of us in this room who can, we ought to be faithful. It says in Mark chapter 16, he who believes and is baptized will be saved. So, and I also want to preface all of this, that my question to you is more epistemological. Like, I could offer my own opinion of Scripture. You could offer your own opinion of Scripture. But we should interpret a text based on the people who wrote it, the people who directly received that writing, right? Yep. The consensus of the people at that time. And there isn't anyone we can find in terms of extant records So we'll go that by agrees that what you believe. We'll go by that Okay. thinking. So then you believe in the infallibility of the councils. Are you talking about the ecumenical councils? The infallibility of the councils. The council is a very general thing. You're going to get specific. Oh yes, there's many different councils that talk Right. about this very topic that we're talking about. Right. But that's And the not... infallibility of the councils make these claims, and they've changed over time, just like Vatican I, II, and III. I don't believe in those. And there's no Vatican III. I don't. This conversation totally breaks down. If you don't believe in the councils and you don't believe in the Vatican, No. I'm not a Catholic. I'm an Orthodox Christian. Or not Christian, okay, but still, this conversation I- starts to I- break down because the infallibility of the councils that you're talking about, based off of the church fathers' claim and the councils that they had, Right. where they said this is infallible, it's based off of this tradition, which is Right. connected to Scripture. Right. There's an internal contradiction because they changed. First off, they didn't change. And second off, the question I'll ask for you is, you believe in a New Testament canon. Vatican I and Vatican II didn't change. Why do you keep offering that to me? I believe that those are heretical councils. I'm not a Catholic. Okay, but you're pushing me though on the church fathers. No, I'm pushing you specifically on the Christians in the 1st and 2nd. If you can point to me to anyone in the 1st or 2nd century whose records are preserved, because I'll grant you that maybe someone had written about it and got destroyed. We don't have any extant records of anyone that's saying what you're saying or what Cliff is saying. It's not at all. That said that the Eucharist is symbolic, or that baptism is symbolic, or that it's a one-time belief. All of these things you're talking about came out of the blue 500 years ago. So I'm asking you, where's the continuity? Where's the historical continuity? I've looked at all the historical records that I see Okay. of the earliest Christians, Right. the thousands upon thousands of Jews who became Christian overnight after the resurrection. Okay. Everything related to communion, nowhere does it say specifically they thought the bread was actually Jesus' body. Jesus could have been there with them the night before his death, and Jesus was taking part in this communion. Right. So what that meant was, when he stretched out his hand to grab the bread, to dip it in the wine, then he was taking a piece of his kneecap, dipping it in some of the blood that perhaps was pouring out of his arm, and then eating himself, ingesting himself. That's a very So common way a of lot understanding. of different Protestants would say it's just completely contradictory. But my friend, for you to stand up here and say the earliest Christians all thought exactly that Jesus was saying body, physical body, equates directly to the bread, wine directly to the blood. I think you don't know what you're really saying right now. I can list for you all Because of I the... agree with the church fathers. Yes, many of them. St. Augustine, you're exactly right. Augustine came 400 years after. Right. I'm talking about Justin Martyr, Ignatius of Antioch, Clement of Rome, Athenagoras, Irenaeus. All of them, none of them line up with what you're saying. And you could go ahead and say, well, those are just people. But I'm asking you, point me for one person, even one person, in that time that said the things you believe in. Because right now what's happening is you're interpreting the Scripture based on what you think is the case. Why that's so profoundly dangerous is because in another campus there could be someone else saying the exact opposite of what you're saying based on their own understanding. Rather, we should appeal to the contents in any text, including Scripture, but any other text. So who's the ultimate authority for you? For me, the ultimate authority, Yeah. the body of Christ, the church. What's The same church? body. What's the church? That's a good question. So now we can get to the councils we want. No. I need a straight answer from you now. Yeah. This is going on too long from my perspective. Okay. What's the ultimate authority for you? The ultimate authority is Christ and his body, the church. No. Yes. What did you mean when you say the church? Heresy. What does That's that not mean? heresy at all, huh? What does that mean, the church? The church as the concrete body
St. Paul spells out a tripartite hierarchy of authority. There's the bishop, there's the elder or the presbyter, and there's the deacon. The conglomeration or the council of all these bishops who received authority directly from the apostles, that is the body of Christ. That's Who's the the head church. bishop? The head bishop. Well, in any given region there's a head bishop. I don't believe in the church. Good. Okay. Good to meet you, brother. Keep going.